ከ30 ዓመት በታች ሆናችሁ ሰዎች በተለይ ወጣቶች አሴት ላሴት ለመኖሪያነት ወይም ደግሞ መኪና ሊኖርኝ ይገባል በሚለው እንደ አሴት ወስዳችሁ ቤት መኪና መተገዙ ከሆነ ለእናንተ አይሆንም የሽማግሌ ቢዝነስ ነው ይሄንን አሁንም አይደለም ወደፊት መስማማበታለሁ ለምን ስፔሻሊ ወጣት የሚባለው ከ20 እስከ 30 ባለው ፔሪድ ነው ሶ 20 እና 30 አመታችን አሴት የምንገነባበት ሳይሆን ግሮዝ እንዲሁም ደግሞ ስራ የምንማርበት ፔሪድ ነው ሶ አሴት ብዙ ጊዜ ከ30 አመት በኋላ ነው ኤክስፔክት የሚደረገው ከዛ በፊት ግን ከ20 እስከ 30 ያለው ኢቭን በብዙ ነገር ስታስተውሉት የመስሪያ የመሞከሪያ ጊዜ ነው ሶ የሰርቫይቫሊቲ ኢቭን መጨነቅ የለበትም በ20 እና በ30 አመት አንድ ወጣት ለሰርቫይቫሊቲ እየተጨነቀ ከሆነ ትክክለኛው ቦታ ላይ አይደለም ማለት ነው ኢንፋክት ኢትዮጵያ ውስጥ አሁን እንደ በፊቱ አይደለም አሁን አንድም ሰው መረዳት ያለበት ነገር ከብዙ ሰው ጋርም ደግሞ የሚያከራክረን ነገር ኢትዮጵያ ውስጥ ያለው የቢዝነስ ኢንቫይሮንመንት ከበፊቱ በጣም ተቀይሯል ከዚህ በፊትም ብዙ ጊዜ ይሏሉ አባታችሁ ወይ አያታችሁ ያተረፈው ነገር እናንተን ያተርፋችሁ ማለት አይደለም ሶ ቤት ከገዛችሁ ሁሉ ጊዜ የሚያተርፋል ቤት ገዝቶ አትርፎ ለመሸጥ ከሆነ ኢትስ አ ቢዝነስ በቃ ቤት እየገዛ ይሸጣል ነው ስራ ነው ለስራው በዛ እኔ ስማማበታለሁ ቤት መኪናም እንዲሁ ገዝቶ እየሸጠ ከሆነ እንደዛ ነው ግን ቤቱ ለመኖሪያ የቤት ክራይ ከመከፈል ለመኖሪያነት እንዲሆን ብሎ የሚገዛ ከሆነ ባድ ኢንቨስትመንት ነው ወይም ደግሞ የፋይናንስ ማኔጅመንት አለመቻል ነው ብዬ ነው የማስበው ለምን ምክንያቱም ሌትስ አሁን ቤት አዲስ አበባ ውስጥ እንደ በጣም ዝቅተኛ ምንለው ዋጋ ይገዛ ቢባል ምናልባት 10 ሚሊዮን ያው እንግዲህ እሱን ዞር ብለ ማርኬት ቼክ ማድረግ አለብን ግን 10 ሚሊዮን ብለን ብናስበው አንድ ሰውዬ 10 ሚሊዮን ካለው 10 ሚሊዮን ኢንቨስት ከሚያደርገው ቤት ከሚገዛበት ቢዝነስ ላይ ኢንቨስት አድርጎ ስራ ይልምድበታል ሶ ምናልባት በ20 አመቱ ቢጀምር ለምሳሌ 26 27 አመቱ ላይ 100-200 ሚሊዮን የሚያንቀሳቀስ ቢዝነስ ሊፈጥር ይችላል ብዙ ላይ ያስቸገር ይችላል ሶ ሌላኛው ጥያቄ ምን ይመጣል በአመቱ እንዴት ነው ሰው ይሄን ያህል ብር የሚኖረው ሊሆን ይችላል ሶ ካለው ነው ከሌለው እንግዲህ ምን ማድረግ እንችላለን ሶ ካለው ነው ሶ ለምንድነው እንደዚህ የሚሆንበት ኦፍ ኮርስ ቤት እኮ ትርፍ ያመጣል ኪሳራ አይደለም ትርፍ ያመጣል ግን ለወጣት የሚያስፈልገው አክቲቭ የሆነ ኢንካም ነው አክቲቭ የሆነ ኢንካም ማለት ከ20 እስከ 30 አመት ፔሪድ ሁሉ ጊዜም ቢሆን የትኛውም ሀገር ላይ ስራ የምትማሪበት የምትሞክሪበት ፔሪድ ነው ሶ 20 እና 30 አመት ላይ ያልሞከርሽበትን ቢዝነስ ከ30-40 በኋላ በጣም ሪስፖንሲቢሊቲዎችሽ እየበዙ በመጡ ቁጥርና የሚጨማመሩ አንቺን ሆልድ የሚያደርጉሽ ነገሮች አሉ ያን ጊዜ ቢዝነስ እንደፈለግሽ ወይ ደግሞ ጭንቅላትሽ ጋር እንደምታስቢው ኢንቨስት አድርገሽ ለመንቀሳቀስ ያስቸግራል ሶ ከዛ ይልቅ ገንዘብ ካለሽ ኢንቨስት ከምታደርጊው ስራ ለምዶ ኢንካም የሚያመጣ ወይም ደግሞ ጀነሬት የሚያደርግ መጀመሪያ ላይ እንደተናገርነው አንድ ቢዝነስ ከፍቶ ክላይንት ይዞ ከዛ የተወሰነ ፕሮፊት ማርጂን ጨምሮ ከዛ ክላይንት ቤዙን አስፍቶ እሱም ፕሮሰስ በሄድ ከቤቱ የተሻለ በጣም በፍጥነት ማድረግ ይችላል ሶ አሁን የሚመጣው ጊዜ አሴት ስለያዘን የምንቀይርበት ጊዜ አይደለም ኢንፋክት እስኪ ለምሳሌ ኤግዛምፕሎችን እናንሳ ኦፍ ኮርስ ከአንድ አመት ከምናምን በፊት ነው ኢቭን ቲክቶክ ላይ ሼር አድርጌዋለሁ ቤት መግዛት መኪና መግዛት ያከስራል ብዬ ነበር ያኔ ሶ ኢቭን የማርኬት ፕራይሱን ብናየው አሁን የቤት ዋጋ እንዴት እንደቀነሰ ታውቃላችሁ ስለዚህ ኮንፊርምድም አይደለም ነው የመኪና ዋጋ በፊት ገዝተሽ ይጨምራል ለአሁን መኪና አንድ ቀን 3 ሚሊዮን ይሸጣል አንድ ቀን 2 ሚሊዮን ይሸጣል ሶ ቮላታይል የሆነ ኢቭን ይሄ ኢንቨስት ማድረጉ ራሱ አሹርድ አይደለም 100% እንደ ሰርቴኒቲ የምንወስደው ነገር አይደለም ሶ ስንገዛ ምናልባት ሊያቢሊቲ ሊሆን ይችላል ወይም ደግሞ እኛን ወደ ኋላ የሚጎተን ነገር ሊሆን ይችላል ሶ አክቲቭ ቢዝነስ ላይ ምንም ሆነ ምንም በወጣትነት እድሜ መቀየር ያለበት አክቲቭ የሆነ ቢዝነስ ላይ ነው ኢንቨስት ማድረግ ያለበት ኢቭን ግን እየጨመረ ይሄዳል ከተባለ አሁን በሚመጣው የኢትዮጵያ 5 እና 10 አመት ውስጥ እየጨመረ የሚሄድ ነገር ላይሆን ይችላል ውጤታማ ቢዝነስ አንተ መስለካው በምንድነው ውጤታማ ቢዝነስ ነው የምለካው አንደኛ በክላይንት ቤዙ ምን ያህል ደንበኛ አለው ምን አይነት ሰዎች ናቸው ደንበኞቹ ተመሳሳይ ነው ወይስ ምናምን የሚለው ቢኮዝ እሱ ሰስቴናቢሊቲውን ስለሚገልጽ ማለት ነው ሶ ሁለተኛው ደግሞ ምን ያህል ስኬል አፕ ያደርጋል ማለት ይሄ ቢዝነስ ካደገ ምን ያህል ሊያድግ ይችላል ሶ ያደገ ነው እኮ አሚን የሰፈር ሱቅም እኮ ሊሆን ይችላል በደንብ ያደገ ነው ግን ይሄ የሰፈር ሱቅ ምን ያህል በደንብ ቢሰራ ደንበኛ እንደፈለኩት ባገኝ ምን ያህል ማደግ ይችላል ሶስተኛው ከዚህ የማገኘው ኢንካም ለሌላ ቢዝነስ ኢንቨስትመንት ይሆነኛል ወይም ደግሞ ይሄንን በደንብ ሰፋ አድርጌ ሌላ ቦታ መክፈት ብጀምር ከዚህ የማገኘው ትርፍ ለሌላ ቢዝነስ እንደ ኢንቨስትመንት ገቢ ሊያመጣልኝ ይችላል ሶ በሶስት ነገር ነው የምለከው በክላይንት ቤዝ ወይ ደግሞ በደንበኛ የስብጥር እንበለው በአማርኛ የደንበኛ ስብጥር ሁለተኛ አንድ ቢዝነስ ማደግ የሚችለው ሌቭል እስከ ምን ያህል ደረጃ ያድጋል ለምሳሌ ሬዲዮ ስቴሽን አንሳ እዚሁ ስላለን ማለት ነው ሶ ሬዲዮ ስቴሽን እንደ ቢዝነስ ከወሰድ ነው አንደኛ አድማጮች ምን አይነት አድማጮች ነው ያሉት አዲስ አበባ ላይ ብቻ ነው የሚሰሙ አዲስ አበባ ላይ ከሆነች ደግሞ ከስንት እድሜ ያሉት ናቸው የሚሰሙት ምን አይነት ሰዎች ናቸው የሚሰሙት ሶ በደንብ የምትሰራበት ምን ያህል ሰው ጋር መድረስ ይችላል
ስኬል አፕ ለሬዲዮ እንደዛ ነው የሚሆነው። ምን ያህል ሰዎች ጋር መድረስ ይችላል? ምን ያህል ስፖንሰሮችን ማምጣት ይችላል? ሶ በደንብ ተሰርቶበት የሬዲዮ ስቴሽን ኢትዮጵያ ውስጥ ምን ያህል ስኬል አፕ ሊያደርግ ይችላል? ሶ እሱን ስኬል አፕ አምጥቶ ደግሞ ስኬል አፕ ማለት የሚያመጣው ገቢ መጨመር አለበት ነው ኢንፋክት። ሶ የሬዲዮ ገቢ ደግሞ አንደኛ ምናልባት ዩቲዩብ ላይ ወይ ምናምን ላይ የሚለቀቅ ከሆነ በየሱ ኢንካም አለ። ሁለተኛና ዋነኛው ደግሞ የስፖንሰር ነው። ሶ ምን ያህል ስፖንሰር ማምጣት ይችላል? ሶ ነገ ደግሞ ትልቅ የሬዲዮ ስቴሽን ወይ ደግሞ የሚዲያና ኮሚኒኬሽን ድርጅት ላቋቁም ቢባል የዚህ የሚያመጣልኝ የኢንሹራንስ አሚን የምንድነው የፕሮሞት የሚያደርጓችሁ እናንተ ስፖንሰሮች የስፖንሰሮቻችሁ ገቢ ሌላ ትልቅ ስቴሽን ያስከፍተኛል ወይ? ሶ ሶስቱ ነገሮች በተሳካ ሁኔታ የሚመልስ ከሆነ ይሄ ቢዝነስ ስኬታማ ነው ወይም ደግሞ በጣም ጥሩ ቢዝነስን ስናስብ የመጀመሪያው እንግዲህ ከተጠየቁት ጥያቄ ውስጥ ሁለት ነገሮች ማየት ይችላሉ። አንደኛው ቢዝነሱ ፌል ቢያደርግስ የሚል ሶ አንድ ቢዝነስማን መሆን ካለበት ኦፍ ኮርስ የሚወሰዱ ሪስኮች አሉ። ለማደግ ሪስክ ይወሰዳል። ሶ ምናልባት 3 ሚሊዮን ብር ኖሮት በ3 ሚሊዮን ብር ግን መኪና ገዝቶበት ቢሆን ኖሮ አይከስርም ነበር የሚል ሐሳብ ተነስቷል። ምን እንደሚሰራ ሰውዬ አላውቅም። እንግዲህ 3 ሚሊዮን ብር ኖሮት 3 ሚሊዮን እንትን ካረገ ወይ ፕሮባብሊ ተቀጣሪ ነው የሚሆነው ወይ ደግሞ ሌላ የገቢ ምንጭ አለው። እሱን ማሰብ አለብን። ሶ ቢዝነስ ላይ ኦፍ ኮርስ ሁሉ ጊዜም ቢሆን ሪስክ አለ። አንድ ነገር ሊያተርፍም ይችላል ሊያከስርም ይችላል። ነገር ግን አናሊሲስ መስራት ያለብን ለዚህ ነው። ቤት ገዝቶ ተመልሶ ለመሸጥ ከሆነ አሁንም ደግሞ ቢዝነስ ነው። ግን ለአሴት ለመኖሪያ ከሆነ በቁጥር በደንብ ብዙ ሰው አንደርስታንድ ስለማያደርገው በቁጥር ሞር ብናወራው ጥሩ ነው። ለምሳሌ አንድ ኮንዶሚኒየም ቢገዛ 5 ሚሊዮን ብር ተብሏል። ሶ ለምድረው ኮንዶሚኒየም የሚገዛው የተባለው የቤት ክራዩ 20 ሺህ ከሚከፍል 5 ሚሊዮን ብር ይገዛዋል። አሴት አለው። ሶ ምን ያህል ዓመት የሚፈጅበት ይመስልሻል? ይሄን 5 ሚሊዮን ብር ለምሳሌ ኪራይ ቢከፍል ኑሮ ይሄን 5 ሚሊዮን ብር በምን ያክል ዓመት ከፍሎ የሚጨርሰው ይመስልሻል? ያው ሎንግ ተርም ነው የሚሆነው። 20 ዓመት ነው የሚፈጅበት 5 ሚሊዮን ብር ኪራይ ቢከፍል ማለት 20 ዓመት ሙሉ 20 ሺህ እየከፈለ ቢኖር ስፔንድ የሚያደርገው 5 ሚሊዮን ነው። ያውም ደግሞ 4.8 ሚሊዮን አካባቢ ነው። ሶ 20 ዓመት ሙሉ 5 ሚሊዮን ብር ኢንቨስት አድርጎ 20 ዓመት የሚፈጅበትን ኤክስፔንስ ለመቀነስ ከሚሰራ ኢንቨስት አድርጎ ስራ በደንብ መርጦ ብዙ እኮ አይደለም ስራ አክቹሊ እንደየሰው ይለያያል እንጂ ስራ ቢዝነስ ምናምን የሚባለው ነገር ዛት ማች ውስብስብ ሆኖ አይደለም። አንድ ነገር አለ። እሱን አንቺ በተሻለ ከሆነ ሰው በትንሽ ዋጋ ገዝተሽ በተሻለ ዋጋ መሸጥ የምትችይ ከሆነ ዛት ቢዝነስ ትልቅ ነገር አይደለም። ሜቢ አሁን የመኪናውን ስናወራ መኪናውን ገዝተሽ አንቺ ለመንዳት ከምትገዢው ይልቅ ለምሳሌ ሌሎች ስራዎችን ማስኬድ ከቻልሽ ከመኪና ውጪ መኪና ገዝተሽ መሸጥ ራሱ እኮ የተሰብ ቢዝነስ በጣም ብዙ ስራው ብዙ ከተማችን ውስጥ በጣም ብዙ የሚሰሩ